ቡጢ በጣም ታስጠላኛለህ አንተ በጣም አንተ ግማታም አንተ ትሽቱ ግማታም ኩተታም አለዳ ኔለይ ሳቢ ካየው ቆየው ምንም የለምጀሌ ካየው ቆየው በችጋር ማበዴ ነው ስሜም ዱቤው ነው አይ አንተ ሰውዬ ብታርፍ ይሻላልሽ። ዝም በል አንተ ለንቋጣዳ። ምንድነው አቅራራ? እኔ የምበለው አንድ እንጀራ አንተ የምበለው አንድ እንጀራ ታካብዳለህ እንዴ? ተው ፋሪስ ስለወጡ እናውራን። ኧረ እንደዚህ ይቻላል። ወደድሽው? በጣም አሪፍ ነበር። እቺ ከቀመስን ደግሞ የሆነ ቦታ ሄደን አረፍ እንበል። መቼም ይገባሻል። እሺ ባሌ መጣ። ባሌ ሮቤ ነው ባሌ ጎቤ። አታስቀድ ፍቅረኛ ይመጣ እኮ ነው የምልህ። ባላለሽ እንዴ? አዎ አለኝ። ይቅርታ እነግርሃለሁ እያልኩ እኮ ረስቼው ነው ሳልነግርህ። እንዴ አንቺ አስመሳይ እቴና ማታል እሷ ጋር ነው የምሄደው ብለሽ ከማንም ጋር ሸሸገዳ ሜታለሽ እንዴ? ባለ ፍቅር ነው ብቻ መብላት እንደማለት ታውቃለህ? እሷና ማለት ነው አብረን እንብላ ብየው ነው። አስተናጋጅ ነው? አዎ አስተናጋጅ እኮ ብቻ ማለት ደግሞ ታውቃለህ እንዴ? አብረን እንብላ ብየው እኮ ነው እንዴ? አዎ ነው። ይቅርታ በቃ እንጂ ይቅርታ ወንድሜ። እና ጨርሰሻል ወይስ? እሺ ነኝ ሄዶ ይቅርታ ወንድማችን። እኔ ካላውኩም ነበር በዛ አባት እናት ሂሳብ አልከፈልሽም ላስተናጋጁ። በልቶ ጠጥቶ እኮ መሄድ የለም። ሂሳብ አልከፈልሽም ሂሳብ አልከፈልሽም። አንድ ሺህ ተበልቶ ተጠጥቶ ዝም ብሎ ጥርቅ አይባልም። እንካ ይሄን ያለኝ 200 ብር ይጎላል። 200 ብር ይጎላል። 200 ብር ይሳል አንዴ ስጠኝ። አንዴ መልሽ። ዝም ብሎ ተበልቶ ተጠጥቶ አይከደም ሂሳብ ሳትከፍይ። ይሄው አንተን እናንተ ምን አልሽ? እሺ አመሰግናለሁ። አሲዳም በልተሽ ጠጥተሽ ልትሄጂ ነው ጅብ አንቺ አሳማ። ያ ማን እንዴት ነሽ? ፒስ ነው። ደንቻ አንድ ራፐር እስቲ አንድ አባላለሁ ሴንቲ የምሰጥሽ ቡጢ በጣም ታስጠላኛለህ አንተ በጣም አንተ ግማታም አንተ ትሽቱ ግማታም ኩተታም ምንድነው ጠቀው በቃ ና እኔ ነው። ኧረ እኔ አንቺን አይደለም ምን እሺ ማን ነው ታዲያ የምትሳደበው? እኔም አላውቀውም ራፕ እያደረኩ ነው። እንዳትደግሞሽ እሺ እንዳትደግም ሂድ እሺ የቱ ቦርኮ ሂድ። ሄሎ የኔ ማር እንኳን የለችም። እኔ ንቧ ነኝ። አንተን ግን ማን ልበል? ሄሎ አረ ሄሎ። እነዚህንና ሌሎችም የፍቅር ጥቅሶችና ቃላቶችን ከፈለጉ በ722 ላይ ኦኬ ብለው መላክ ይችላሉ። መልካም ቀን። ንቧ ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬ መጣው በቁም ነገር ነው። ምንድነው እሱ? ተገቢ አይደለም። በሰፈር እየሄድን ውሻ ሲያሯሩጠን ስትቀደም የምትጎተተኝ ልጅ አትጎተተኝ። በቃ አትጓተቱ። በቃ ተቀድማችኋል እንዴ! ልታስነቅሰኝ ነው እንዴ በውሻ? ቤት ብነቅስ ማን ይገርደኛል? ማንም አይገርደኝም። ትገርደኛል? አትገርደኝም። አስተሳሰበ ገሶ አቱን በቃ ገሶና አንተ እንደዛ የምታረግ ሰው አትጎትቱን። በቃ እንዴ ታጉ ዶሬ እንቁላል አልወደደች ማን ይገርደኛል? ማንም አይገርደኝም። ይቅርታ ስሜታዊ ኮንኩባችሁ። አመሰግናለሁ። እማዬ አሁን ትምህርት ቤት ልሄድ ስል ትዝ አለኝ። ምን ከትምህርት ቤት አጭር ቀልድ ጽፋችሁ ይዛችሁ ነው ተባልን እናማ የምታውቂው ቀልድ ካለ ንገሪኝ። እሺ ግን በጣም የሚያስቅ ቀልድ ነው። አሪፍ ነው ንገሪኝ። የሆኑ ሁለት ሰዎች ለቅሶ ተጠሩና ገጠር ይሄዱልሃል። ከዛ ለቅሶ ቦታ ሲደርሱ ምን ቢሆን ጥሩ ነው? ሰርግ ነበር። ቀልዱስ ማለት እማዬ አሁን ቀልዱን ተይና ቀልዱን ንገሪኝ። ማለት አያስቅም ነው? ኧረ እኔ በሳቅ ፍርፍር አልኩኝ። ሳቅ እንጂ በደንብ ሳቅ። እሺ እንዳታስፎግር የኢሉሚናቲ አባል እንመዘግባለን ብለን ማለት ነው። በቃ እኛ ኢሉሚናቲ ነን ብለን ሰው እየመዘገብን ብር እንቸበችባለን። በቃ ባለ ሀብት ነው የምንሆነው። አደራ እንዳታስፎግር። ኧረ አላስፎግርም። እኔ እኮ አላስፎግርም ነው የምልህ። የኢሉሚናቲ አባል ትመዘገብ ነው ይቻላል። እኛ እንመዘግባለን። ሰላም ሳላችሁ ገባው ሰላም ነው አለ ከበሬ ስፋለ መድኃኒዓለም ምን ይሰራል? ወይኔ
እሺ እንግዲህ ለዛሬ በቃናል። if you have any question you can ask። አታ ጭራሽ ጌም አምጣው ስልኩ። በዳኛ እኮ ነው መሽዳኛ ነኝ ያልክ። ምን ይባላል? ዋትስአፕ አማርኛ እችላለሁ። ምን አገባ? ልጆትን ለአባታችን ብለን ነው የመጣ ነው። አሁን ሰጣላ ሰጥም ብቻ ነው እንዴት አደመጣው? ሲበዛብህ ነው እባክህ። ሲበዛብህ እና አሁን ልጃችሁ ለአባታችሁ ሰጣላችሁ አሰጡም? ለአባታችን ጭራሽ ለአባትህ ምን ሊያሳድጋት ነው? ሊያገባት ነው። ሊያገባት ነው? እኔ ለሽማግሌ አልሰጥም። ሲጀመር ብትለኝ ለሽማግሌ አልሰጥም። አረ ሰውየው ገና ልጅ ናቸው። ገና 2 ፎቅ ነው ያላቸው። ልጅ ናቸው ገና። እንደዛ ከሆነማ ልጅ ናቸው። ልጅ 7 ፍሬ ልጅ ናቸው ገና። አረ ለምን አንድ ፍሬ አሁን መስጣቸዋለሁ? እና ምን አላችሁ? ሰጣላችሁ አሰጡም? አረ እንሰጣለን። ይሻላችኋል። እና መቼ እንምጣ? በቀጣይ ቀጣይ። አረ መምጣት አይጠበቅባችሁም እናንተ። በቃ እሺ፣ እኔ ራሴ አድራሻችሁን ቁጭ አድርገልኝ። እኔ ራሴ መቼ አስረክባችኋለሁ። መምጣት አይጠበቅባችሁ። ይዛት ና። በቃ አንተም ጎበዝ ነህ፣ ጸባይ አሪፍ ነው። በቃ ይዛት ና። አየሽ፣ አታሽቃብጥም። በጥፊ እንደ እሺ። ወይ ዘሩ አስቴር አፈር እኔ አፈር ልብላሎት። እሰይ የቱ ጋር ሊያት አስቴ የተባረክ ደግፍ አድርገኝ በዚህ ጋር ቶሎ በል። እኔ በማስተንፈሻ በኩል ሰው አለቃም ሰው ጠራሎታለሁ። እንደዛው ይሁኑ ሰው ጠራለሁ እንጂ እኔ በማስተንፈሻ በኩል ሰው አለቃም። ባርኔጣ ሊስጥሮ ሲጠርጋ ሳምሮ ሲበቆጥሮ ሊስትሮ ጋሼ ቶሎ ይቸኩላል። ጋሼ እንዳያስቡ ባርኔጣ ሊስትሮ አንደኛ ፏኖ ማረግሎት ጋሼ። ወረፋለሽ እንዴ? ማስጠረቅ ፈልገው ነው። ግቡ ምንም ችግር የለም። ኢየሱስ እሱንም አንተንም እኩል ሰራችኋለሁ። ግቡ ና ሁለታችሁንም አምጣው ምንም ችግር የለም። ያው ዳመት ስራ ሊስትሮ ሲሰራ ወጥሮ ነው። አባት ቆያለህ? ማስጠረቅ ፈልገሽ ነው? ምንም ችግር የለም። ነይ ግቢ። በምን ልጠርገው? ኧረ ብትሩን አውጡት። እህሉ ሳይደርስ እኮ ወፎቹ ጠርጥረው ጨረሱ። ኤክስቴንሽኖች ነን እንዴ ዶክተር? ሰላም ነው ጋሽ? ሰላም ነው። በጥብቅ ጉዳይ ስፈልግ መጣ። ምን ነበር ጋሽዬ? የገጠር ህይወት የምታውቀው ነው። አንድ ገበሬ ከአንድም በላይ ሚስቶች ይኖሩታል። እኔም ለምን ወጉ ይቅርብኝ ብዬ 4 ሚስት አግብቼ ከ4ቱም 19 ልጅ አለኝ። የባስ ብሉ አሁን 2 እርጉዝ ናቸው። 21 ሊሆንብኝ ነው። አይ ጋሽዬ አስማተኛ ነው። ምን አልከኝ? ሚስቶት ባዶ ሆዷ ሲሆን የራባት ነው የሚመስሉት። ከደሞ ተጫዋች ነህ እኮ። እንደው ግራ ገባኝ እኮ መፍትሄ ካለ። ኧረ ጋሽዬ ይሄ በጣም ቀላል ነው። ለምን መጋጫ ወይም ካልሲ አይጠቀሙ? በዚህ በእርሶ ብትር ላሳዮት። እርሶም ባለቤቶም ዝግጁ ሲሆኑ ያን የገዙትን ካልሲ ያው ባዘጋጁት በእርሶ ላይ ይከቱትና በተዘጋጀው ገባኝ ለውጡን ራሱ ያዩት። ጎሽ በጣም አመሰግናለሁ። እንደዚህ በማድረግ አላስፈላጊ እርግዝናዎችን ማስቀረት ይችላሉ። A few moments later. ምን ሊሆኑ ነው እንዴ? ምን እያደረጉ ነው ጋሼ? ሄሎ! ኧረ ብትሩን አውጡት። አንተና የምር ቤቴን ሳምካት እቀልዳለሁ እንዴ? አንተ እኮ ነኝ ሰውዬው። መጀመሪያ ማለት ነው አይኔን አየሁ። እሺ፣ ከዛ አይኗን አየኋት። ከዛም እንዳርኩ ታውቃለህ፣ ወደ እሷ ነው ጠጋው። ለምን እንደጠጋው ታውቃለህ? ምክንያቱም በመካከላችን ከፍተኛ የሆነ ዲስታንስ ወይም ርቀት ስላለ ነው። ስለዚህ ይሄንን ዲስታንስ እንዴት ነው ካልኩሌት የምናደርገው? ስፔስ ሲባዛ በታይም እኩል ይሆናል ዲስታንስ ማግኘት እንችላለን። 20 ሲባዛ በ5 እኩል ይሆናል 100 ሜትር ይሆናል። ወይም ደግሞ ዲስታንሳችን 100 ሜትር ነው ማለት ነው። ተከታተል እንጂ ላንተ እኮ ነው የማወራው። ነገ ዜሮ ከምታመጣ ይሻላል። ምን አባኔ ላይ ተፈጣለህ? አትከታተልም? ላንተ አይደል የሚያወራው ደነዝ። ዛሬ እስቲ ልጆቼን ፕራንክ እናረጋቸዋለን። እቺን ሴንሴሽን ቤት ውስጥ ለዋተዋልና የማናቸው እንደሆነ አላወቅኩም። እዚህ ፊት ለፊት ምንም ባላወቀውኝ ጥዬ እጠብቃቸዋለሁ። ፊት ለፊት በመደበቅ የሚያደርጉትን ሪያክሽን አብረን ሆነን እናያለን። ጡመጡ አባያ ማን ነው? ደህና ዋላችሁ? እንዴት ዋላችሁ? ግቡ ልጅሾ ግቢ። ደህና ዋሉ ጋሽዬ። ወይኔ ልጅሾ አለሽ ተበላ። ምንድን ነው የማየው? የታለች ነጂ? ምን የከተካት? ለዚህ ነው ያቆየኝ እንግዲህ ለዚህ ነው ይሄ ልታሳየኝ ነው። ራሽን ያረጋችሁ የደበካት
እሱ ሲሆን ሽማግሌ ነው። አንቺ ወጣት አይደለሽ? አያትሽ አሁንም ሊያውን ውጪ። ጭራሽ እንጀራ ናት። አንተ ራስህ እንጀራ አባት ሆነህብናል። ራስህን መጠበቅ እኮ ትልቅ ነገር ነው። ግን ጨብጥም አለብህ በዚህ አይነት። አረ ሰይጣን ይጨብጥ አንተ ውሻ እንዴ! እኔ እኮ ሰሞኑን ድንቡሽቡሽ አለብኝ። ለካ የሚወስዳት ማራዘሚያዋ ናት። እኔ ሊዲሾ እንዳነቹ ይተላለፋል። ነይ በዚህ አይነት ማሳጅ ቤትም ትሄዳለህ እንዴ? ይሄዳል። አትየውም እንዴ ወዙ ሲያብረቀርቅ። በዚህ አይነት ልጆችም ይኖረዋል። ሌሎች ልጆች ከስንቱ አዛምደህን ይሆን? የምን ልጅ ነው? የአንተ ኩዮች ገነት ናቸው። አንተ እዚህ ነገነትን ታሳድዳለህ። ነይ ሊዲሾ፣ ከዚህ በላይ እዚህ ቤት መቆየት የለብንም። ነይ እንውጣ።